እኔ ጉዴ ፈላ። ወደ ውስጥ በገባ ይሻለኛል። ወይኔ ምን እየሆንሽ ነው እንዴ? ይኸው ሻማር መጣ እና ምንድነው ከዚህ ከካም ጋር ከካም ትዋለሽ? እና ሻማር እኮ ነው። ይሄን ከካም ነው ፍቅር ስትይኝ ነበርሽ አንቺ አይገባሽም። በቃ ከዛ ከሞላ ሁሉ ያ ሁሉ ሀብታም እያለ ምንድነው ከዚህ ከካም ጋር ፍቅር የሚያጫው? ድሮም አንቺ ፍቅር የሚባል ነገር ምንም ነው የማይገባሽ። እንዴ ክብር የሚባል ነገር እኮ አለ። ሁሉ ጊዜ አትረጅኝም። አንቺ ስለ ፍቅር ሲጀመር ምን ይገባሽ? እናት አባትሽ ምን የሚልሽ ይመስልሻል? አንቺ ከዚህ ጋር ስትሆኚ እንዴ ታላቅሽ እኮ ነኝ። ምን እየሆንሽ ነው? እና ከኔ ጋር እንደዚህ አትነጋገሪም እንዴ? አንቺ ምንም ነገር ብዬሽ አንቺ እኔን ፍላጎት አንድ ቀን ተረድተሽ አታውቂም። እንኳን አልፈለገ አይመጥንሽም። በቃ አይገባሽም እንዴ? በእናትሽ እህቴ ምንም ነገር ጠይቂሽ አውቃለሁ። ሂጂና አናግሪልኝ። በዚህ ከካም ጋር ምንድነው ማወራልሽ? መጣልሽ በእናትሽ ምንድነው የምትፈልጊው? አናግሪልኝ። ምን ብዬ ነው ማናገርልሽ? እኔ አላቅልሽ ባይከሰክሰኝ በሌለሽበት ባይመጣ አንዴ ላናግርህ። አቤት። ብቻውን ላውራ? ይቅርታ። ለብቻው ላውራ? ይቅርታ። እሺ ስታይል ይቅርታ። እሺ ታናሽቴን ታውቃታለህ ይመስለኛል። ማናት? ታውቃታለህ ብቻ እሱ ትንሽ ፈርታለች ለማውራት ምናምን ነገርና መቅዲ ነው ያ እሷ እና ላይክ ያለበትን ሲቹዌሽን አይ ነው አንደርስታንድ አድርገዋለሁ፣ ግን እሷን እንደ ሌሎች ሴት ሀብታም ልጆች አድርገህ እንድታይብኝ አልፈልግም። ገባክ? እኔ ይህን ሲቹዌሽን ውስጥ መሆኗን ፈልጌው አይደለም። አይ ቲንክ የሆነ ፍቅር ምናምን ሳይዛት አይቀርምና ታላቅ እህቷ ነኝ። እንደዚህ አይነት ቦታ ላይ መገኘት ተፈልጌ አይደለም። ማለት ይሄ ምን አይነት ቦታ ነው? አልገባኝም። አትሊስት አውራትና መላ የምትላትም መላ በላት። በቃ እኔ እህቴ ላጣት አልፈልግም። አንተ ጋር ያለው ነገር አንደርስታንድ አደርጋለሁ፣ እረዳሃለሁ፣ ግን አንተም አንደርስታንድ ታደርግልኝ እፈልጋለሁ። እኔ ይቅርታ አድርጊልኝና ላይ ከሀብታም ልጅ ጋር ምንም አይነት ሪሌሽንሺፕ መጀመር አልፈልግም። ቆይ ስማኝ፣ ኢትስ ኖት አባውት ዳት። እንደዛ አይደለም እኮ። ለምን አትረዳኝም? እሱ ያንተ ኢሹ ነው፣ እሱ ያንተ ችግር ነው። እረዳሃለሁ፣ ይገባኛል። ነገር ግን ትንሽ ጊዜ ስጥልኝ፣ ትንሽ እድል ስጥልኝ። እንደምታስባት አይነት ልጅ አይደለችም። ቢሳይድስ ሀብታም ልጅ ደሃ ልጅ የሚለውን ነገር ለመለየት ራሱ ገና ልጅ ነች ልጅቷ። በዚህ ጊዜዋ እኮ እንደዚህ አይነት ቦታ ላይ እንድትሆን ፈልጌው አይደለም። አሁን ምን ልተባበርሽ? ነገር ስልኳን ልስጥህ፣ አንዴ ብቻ ደውልላት፣ የተወሰነች ነገር አውሩ፣ ከዛ በኋላ ፊክስ ታደርጉታላችሁ። ምን ልበላት? ምን ልበልልሽ? አሮ ነው እኔ እንጃ። ብቻ ስልኳን ልስጥህ። እሺ ስሟን ያው ኦልሬዲ ታውቀዋለህ። እሺ እደውልላታለሁ። እሺ ቴንክ ዩ